ያው እንደነገርኳችሁ እየደወሉ በጣም እያስጨነቁኝ ነው ማለት ነው። በየጊዜው ነው የሚደውሉት በየደቂቃው እንዴ ነገርኳቸው ባለፈው ራሱ ማለት ነው። ለምንድን ነው የምትደውሉልኝ? አትደውሉልኝ በቃ እኔ ለእናንተ አባል መሆን አልፈልግም ምናምን አልኳቸው። በቃ ይደውላሉ ና ከኛ ጋር ካልመጣ አብረህን ካልሆንክ ና ከኛ ጋር አባል መሆን አለብህ። ቆሎ መሸጥ ምን ያደርግልሃል አንተ ባንዴ በዚህ ወጣትነት እንዴት ቆሎ ሽጠ ህይወት ይለወጣል ወይ? ና ከኛ ጋር ሁን አባል ሁን ብዙ የምትጠቀመው ነገር አለ እያሉ በጣም ነው የሚያስቸግሩኝ። ያው አሁን ራሱ እየደወሉ ነው። የሚገርም እኮ ነው። ቀኑ ሙሉ እንዳለ ሲደውሉ ነው ያሉት። አሁን ራሱ እየደወለ ነው ያለው ማለት ነው። ምን ልበላችሁ ላንሳው? ምን ይሻለኛል በእናታችሁ? ሄሎ ማን ልበል? ነገርኳችሁ አይደል? ለምንድን ነው 10 ጊዜ የምትደውሉልኝ? አልፈልግም ብዬ እኮ ተናገርኩኝ እኮ 10 ጊዜ ነው እንደመናገር ያለብኝ። ከና አልፈልግም በቃ እኔ ቆሎዬና ሽጬም ቢሆን እኖራለሁ እንጂ ከናንተ ጋር አባል መቼም መሆን አልፈልግም። ለምንድን ነው ማተውኝ እናንተ? አልፈልግም በእናንተ ምክንያት እኔ ተደብቄ ልኑር እንዴ? መኖር እኮ አቃተኝ። የምን 500 ሺህ ብር ነው? 500 ሺህ ብር ስንት የደሃ ሰው አለ እኮ ለነሱ አትረዱም እንዴ? እኔ ግዴታ አባል ስለሆንኩኝ ብቻ ነው ይሄን ብር የምትከፍሉኝ? አልፈልግም ሆንኩ ብቻ ነው የገንዘብ የሚሰጠኝ? አልገባኝም እኮ አልፈልግም እኔ በቃ ለሌላ ሰው ስጡት። እኔ አሁን ራሱ ያለሁትኝ በቃ ከናንተ ለመሸሽ እየሞከርኩ ነው። በቃ ቤተክርስቲያን ሁኜ ቁጭ ብዬ ነው ያለሁት። አሁን ራሱ ቤተክርስቲያን ነው ያለሁት። አልፈልጋችሁም ማለት ነው። ስለማልፈልግ በቃ አትደውሉልኝ እንዴ። ለምንድን ነው እኔ እንደዚህ የወደዳችሁኝ? ቆይ ሌላ ሰው ጠፍቶ ነው እንዴ? እኮ አልፈልግም በቃ እኔ የፈለገ ይሁን በቃ እኔ የፈለገ ነገር ይምጣ እንጂ በቃ ቆሎ እየሸጥኩ እኖራለሁ እንጂ ለእናንተ አባል መሆን አልፈልግም። እኔ ገና ድሃ ነው ብላችሁ ሰው የለውም ብላችሁ እንዴ እኔ እንደዚህ የምትጨቀጭቁኝ? መቼም አልሰማችሁም መቼም ማለት ነው። እንደውም ከእናንተ ጋር ማውራት የራሱ እስካሁን በጣም ስህተት እየሰራሁ ነው ያለሁት። መቼም እንዳትደውልኝ ካሁን በኋላ እንዴ። ጨቀጨቁኝ እኮ በጣም እኮ ነው ያስቸገሩኝ። እኔ ምን ባረግ ነው የሚሻለኝ? በጣም እኮ ነው ያስቸገሩኝ። በጣም አስቸገሩኝ። ኧረ በእናታችሁ የሆነ ነገር በሉኝ እስኪ። በጣም ሁሌ ነው የሚደውሉት። በቃ አሁን ስራዬን ራሱ ዛሬ ትቼ ቤተክርስቲያን ውስጥ ነው ቁጭ ብዬ ዋልኩት ማለት ነው። ምንም ስራ መስራት አልቻልኩም። ኧረ የምታውቁት ነገር ካለ ስልካቸውንም ራሱ እዚህ ጋር ቁጭ አደርግላችኋለሁ። በቃ ስልካቸውን ራሱ ቁጭ አደርገዋለሁ። በቃ የሆነ ነገር የምትሉልኝ ነገር ካለ ደውላችሁ ነገር በሉኝ በእናታችሁ። አስተያየት ኮሜንት ላይ የሆነ ነገር እንድጽፉልኝ እፈልጋለሁ። ያው ጭንቅ ብሎኝ ቤተክርስቲያን ውስጥ ነው ያለሁትኝ። በቃ የሆነ ነገር አባት ካገኘሁኝ እሳቸውን ለማናገር አሁን ቤተክርስቲያን ቁጭ ብዬ እየጠበቅኩ ነው ያለሁትኝ። ያው አሁን ራሱ እየደወሉ ያው እየደወሉ ምን ላድርጋቸው? ቆይ አትደውል በቃ አትደውል እንዴ! ምን ሆነህ ነው? አትደውልልኝ